ትናንት ምሽት ሰዓት ተኩል ገደማ ዳግም አምሳል በተባለ ቦታ ያልተለመደ ከፍተኛ የፍንዳታ ድምፅ መቀሌ ከተማ ውስጥ መሰማቱን ነዋሪዎች ለሚዲያ ተናግረዋል። ከዚህ ጋር በተያያዘ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለህብረቱ ማስገባታቸው ተሰምቷል። ሁለቱንም አጠናክረን ይዘናቸዋል። እያንዳንዱን የመንግስት እርምጃ ከጠቅላይ ሚኒስትር አብይ ስለመነጨ ብቻ እንደ ስህተት አድርጎ ማቅረብ ጥልቀት የሌለው ጥንታኔ ነው ሲሉ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ጃዋር መሐመድን መተቻቻቸው አነጋጋሪ ሆኗል። በዝርዝር ይዘነዋል። ከኢትዮጵያ ብሔራዊ ባንክ ትላንትና የወጣውን ታሪካዊ ውሳኔ ተከትሎ ባለፉት ሳምንታት በከፍተኛ ሁኔታ ጨምሮ የነበረው የጥቁር ገበያ የውጭ ምንዛሪ ዋጋ መቀነስ መጀመሩ ለምን ይሆን? በዝርዝር ይዘነዋል። ይህ ዕለታዊ መረጃዎችን የምታገኙበት ታማኝ የመረጃ ምንጭ ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ዝርዝር መረጃው እንለፍ። በፌዴራል መንግስትና በትግራይ ፖለቲከኞች መሃል እየተካረረ የመጣው ውዝግብ በቅርቡ ወደ ግጭት ተቀይሮ የአውሮፕላን በረራ እስከ መቋረጥ መድረሱ ይታወሳል። ይህን ተከትሎ ዓለም አቀፍ ተቋማትና አህጉራዊ ተቋማት ችግሩ በሰላማዊ መልኩ እንዲፈታ እያሳሰቡበት ባለበት በዚህ ወቅት ትናንት ምሽት ሰዓት 3 ተኩል ገደማ ያልተለመደ ከፍተኛ የፍንዳታ ድምፅ መቀሌ ከተማ ውስጥ መሰማቱን ነዋሪዎች ለሚዲያ ተናግረዋል። ዳግም አምሳል በተባለ ስፍራ ፍንዳታው እንደተከሰተ ነዋሪዎች ተናግረው የድሮን ጥቃት ሊሆን እንደሚችል ስጋታቸውን ገልጸዋል። ሌላ ምንጫችን ግን ፍንዳታው የቦምብ ፈንጂ እንደሆነ መስማቱንና ጥቃቱ የተፈጸመው ፍስሐ ማጁስ ተብሎ በሚጠራው የክልሉ ኃላፊ ቤት አካባቢ መሆኑን ተናግረዋል። በዚህ ፍንዳታ ዙሪያ እስካሁን በትግራይ አመራሮችም ሆነ በፌዴራል መንግስት የተባለ ነገር የለም። ሚዲያችን ተጨማሪ መረጃዎችን ይዞ ይመለሳል። ይህ በእንዲህ እንዳለ የአፍሪካ ህብረት የመሪዎች ጉባኤ ማጠቃለያውን ባከናወነበት የካቲት 05 ቀን 2018 ዓመተ ምህረት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለህብረቱ አስገቡ። ህወሓት ህብረቱ የሰላም ስምምነቱ ባለቤትና ዋስ መሆኑን በደብዳቤው ባስታወሰበት በዚህ ወቅት ስምምነቱ እንዲከበር የማድረግ ፖለቲካዊና ሞራላዊ ግዴታ እንዳለበት በመግለጽ አሁን ያለውን ሁኔታ በዝምታ ሊመለከት እንደማይገባ አሳስቧል። በክልሉ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መሆኑን የጠቀሰው ደብዳቤው ወቅታዊ ውጥረት ወደ ቀድሞው መጠነ ሰፊ ግጭት የመመለስ ከፍተኛ አደጋ ስላለው ጉዳዩ ቀጠናዊ የደህንነት ስጋት ተደርጎ ሊወሰድ እንደሚገባ አመልክቷል። በተጨማሪም ዳግም ወታደራዊ ቅስቀሳና ንቅናቄ መኖሩን የጠቀሰው ድርጅቱ በክልሉ ህዝብ ላይ የእንቅስቃሴ ገደብ፣ ኢኮኖሚያዊ ጫናና ፖለቲካዊ መገለል እየተፈጸመ ነው ሲል ወንጅሏል። የሊቀመንበሩ ፊርማ ባረፈበት በዚህ ደብዳቤ ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት በዚህ ወሳኝ ወቅት ቁርጠኛ አመራር እንዲያሳይ ጥሪ ቀርቧል። የእያንዳንዱ የመንግስት እርምጃ ከጠቅላይ ሚኒስትር አብይ ስለመነጨ ብቻ እንደ ስህተት አድርጎ ማቅረብ ጥልቀት የሌለው ትንታኔ ነው ሲሉ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ጃዋር መሐመድን ተቹ። አቶ ጌታቸው ይህን የሰነዘሩት በአክቲቪስትና ፖለቲከኛ ጃዋር መሐመድ ላይ ባነጣጠረ ጠንካራ ትችታቸው ነው። ጃዋር መሐመድ ከሰሞኑ ከሱዳን ግጭት ጋር በተያያዘ የኢትዮጵያ መንግስት የያዘውን አቋም በከፍተኛ ደረጃ ሲተች መሰንበቱ የሚታወስ ነው። አቶ ጌታቸው በጽሑፋቸው ጃዋር በአንድ ወቅት የጠቅላይ ሚኒስትሩ ደጋፊ እንደነበር አስታውሰው አሁን ግን የግል ጥላቻውን ከሀገራዊ ስትራቴጂካዊ ጥቅሞች ጋር እያደባለቀ ይገኛል ብለዋል። ገዢውን ፓርቲ መጥላት በፓርቲ ፖለቲካና በሀገር መንግስት ጥቅሞች መካከል ያለውን ልዩነት ከመረዳት ነፃ አያደርግም ብለዋል። አቶ ጌታቸው እንደ ግብጽ ያሉ ሀገራት የራሳቸውን ጥቅም ለማስከበር በንቃት እየሰሩ ባለበት በዚህ ወቅት ኢትዮጵያ በሱዳን ጉዳይ ተመልካች ሆና ልትቀመጥ እንደማትችልም አስገንዝበዋል። ጃዋር መረጃዎችን ከስትራቴጂያዊ አውድ ውጭ ነጥሎ በማቅረብ የተሳሳተ ትረካ ለመፍጠር እየሞከረ እንደሚገኝም ወቅሰዋል። በተጨማሪም ወደ ከፍተኛ ስልጣን ለመምጣት ፍላጎት ያለው አካል በሀገረ መንግስቱ ላይ ሁሉንም የማጥፋት አቋም ከመያዝ መቆጠብ እንዳለበት አሳስበዋል። መንግስታት ቢቀያየሩም ስትራቴጂካዊ መልክዓ ምድር ግን አይለወጥም ያሉት አቶ ጌታቸው ጃዋር የኢትዮጵያን የረጅም ጊዜ ብሔራዊ ጥቅሞች ስልጣን ላይ ካለው ፓርቲ የመለየት ስር የሰደደ አለመቻል ታይቶበታል ሲሉ ትችታቸውን አጠቃለው። ከኢትዮጵያ ብሔራዊ ባንክ ትላንትና የወጣውን ታሪካዊ ውሳኔ ተከትሎ ባለፉት ሳምንታት በከፍተኛ ሁኔታ ጨምሮ የነበረው የጥቁር ገበያ የውጭ ምንዛሪ ዋጋ መቀነስ መጀመሩ ተገልጿል። ብሔራዊ ባንኩ በውጭ ምንዛሪ አሰራር ላይ ተጥሎ የነበሩ በርካታ የቁጥጥር ቅድመ ሁኔታዎችና
ክልከላዎችን በከፍተኛ ሁኔታ ማላላቱን የካቲት 4 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ይህን ተከትሎ ባለፉት ሳምንታት የቻይና አዲስ ዓመትንና ተያያዥ ጉዳዮችን ተገን በማድረግ አንድ የአሜሪካ ዶላር በጥቁር ገበያ እስከ 190 ብር ደርሶ የነበረ ቢሆንም አሁን ላይ ግን ዋጋው በከፍተኛ ሁኔታ እየወረደ ይገኛል። ዘርፉን የሚከታተሉ የኢኮኖሚ ባለሙያዎች ለካፒታል ጋዜጣ እንደገለጹት ከሆነ ትላንትና በዱባይ ገበያ 1 ዶላር በ184 ብር ሲመነዘር ውሏል። በአገር ውስጥ ገበያም በተመሳሳይ የዋጋ ቅናሽ የታየ ሲሆን የምንዛሬ ዋጋው ወደ 182 ብር ዝቅ ማለቱ ተመልክቷል። ለዚህ የዋጋ ቅናሽ ዋነኛው ምክንያት የብሔራዊ ባንክ ውሳኔን ተከትሎ በጥቁር ገበያ ላይ ያለው የውጭ ምንዛሪ ፈላጊ ቁጥር እየቀነሰ መምጣቱ ነው። መንግስት ከዚህ ቀደም ከኤልሲ አፈቃቀድ ጋር በተያያዘ የወሰደው እርምጃ ነጋዴዎች የውጭ ምንዛሪን ከህጋዊ የባንክ ምንጮች ብቻ እንዲያገኙ አስገድዷቸዋል። በአሁኑ ወቅት በጥቁር ገበያ የውጭ ምንዛሪ የሚፈልጉት ከኢትዮጵያ ገንዘብ ለማሸሽ የሚፈልጉ የፖለቲካ ዓላማ ያላቸውና በሌሎች ህገወጥ እንቅስቃሴዎች ላይ የተሰማሩ አካላት ብቻ እንደሆኑ ለመረዳት ተችሏል። ይህም በጥቁር ገበያው ላይ የነበረውን ሰው ሰራሽ ፍላጎት በማቀዝቀዝ ለዋጋው መውረድ ትልቅ አስተዋጽኦ ማድረጉ ተመላክቷል።